በፒኮሮና ኩሊስ ኢንተርቴይንመንት የተዘጋጁ ያልታተሙና በሌሎች ለህትመት የበቁ የጽሑፍ ስራዎች፣ ግጥም፣ ልብ ወለድ፣ መጣጥፍና ወግ፣ እውነተኛ ታሪኮች በአዲስ ዓለም ዩቲዩብ ትረካ በድምጽ ይቀርባሉ። አሁን ያልታተመ መጣጥፍ ይቀርባል። ርዕስ ዥዋዥዌ ፕሮፌሰር ልጃቸውና ሶስተኛው ሰው ክፍል 1 ቁጥር 4 ጸሐፊና አቅራቢ ምስራቅ በቀለ የጻፈበት ቀን መጋቢት 6 2017 ሐር ትረካውን ከወዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። ዥዋዥዌ ፕሮፌሰር ልጃቸውና ሶስተኛው ሰው ክፍል 1 ቁጥር 4 ሶስተኛው ሰው ፕሮፌሰሩ ወዳሉበት አዳራሽ ገብቶ ሲቀመጥ በውስጡ ለራሱ እያወራ ነበር። በተለያዩ ምክንያቶች ሁሌም ፕሮፌሰር ሳይነግሩን የተዋቸውን ነገሮች ብቸኛዋ ልጃቸው ጨርሳ የምታጠናቅቅልን መሆኑን ታሳቢ መደረግ አለበት እያለ ነበር። ከእረፍት በኋላ አንድ ሰው ለዥዋዥዌ ፕሮፌሰር አንድ ጥያቄ አለኝ አላቸው። በአዳራሹ ውስጥ ከተሰበሰቡ ሰዎች መሃል እጁን ወደ ላይ ሰቅሎ ካሳያቸው በኋላ ከዛም ይህ የሚወራለት ሰው ምሁር ነው ማለት ይቻላል ወይም ደግሞ ቀለል አድርገውና ተምሯል ወይስ አልተማረም? ምንድነው ፕሮፌሰር በእርሱ በኩል በዚህ ላይ ያለው ሐሳብ? ጥያቄውን ጨረሰና ዝም አለ። ፕሮፌሰር ለ3 ሰከንዶች ያህል ጥያቄውን ሲመለከቱት የቆዩት የት ነበር የማውቀው በሚል አስተያየት ውስጥ ሆነው ነው ብለው ሌሎች ቢገምቱም አይፈረድባቸውም። ምክንያቱም ፕሮፌሰር ከቅምጣቸው ቀና ብለው ስለነበርም ሊሆን ይችላል። ደግሞ አይናቸውም ፈጦ ነበር። ያም ሆነ ይህ ሊጠይቃቸው እንዲፈቀድለት ሰቅሎት የነበረውን እጁን ማውረዱን ካረጋገጡ በኋላ ነበር መልስ መስጠታቸውን የጀመሩት እንዲህ በማለት በእርግጥ በዩኒቨርሲቲ ውስጥ በመስራት ላይ ሳለው ከሌሎች ተማሪዎች ጋር በግቢው ውስጥ አይቼዋለሁ። ማየትም ብቻ አይደለም፣ ከሴትም ከወንድም ተማሪዎች ጋር በመሆን በመናፈሻ ቦታዎች ላይ በመዘዋወርና በማረፊያ ቦታዎች ላይ በመቀመጥ ሲወያይ ብሎም በዶርም ውስጥ እየገባ ሲውልና ሲያድር ሌክቸር በመሰጥባቸው ክፍሎች ከፊት ተቀምጦ ሲከታተል እንደነበረ እና በቁርስ በምሳ ሰዓቶችም በመመገቢያ አዳራሾች ገብቶ እንደማንኛውም ተማሪ ገብቶ ሲመገብ እንደቆየም ጭምር በደንብ አውቃለሁ። ሲቀጥሉ ዥዋዥዌ ፕሮፌሰር ይህ ብቻ አይደለም፣ ተግባቢና ጥሩ ተናጋሪም በመሆኑ በወጣቶች ማህበር ውስጥ ደህና ተሳትፎም እንደነበረውና ከዛም የማህበሩ ሊቀመንበር ወይም መሪ ሆኖ ተመርጦም ነበር። ብቻ ከየትም ያምጣው ጥሩ ውጤት እያስመዘገበ አመታቶችን እያለፈ በማዕረግ እንደተመረቀ በመጨረሻ አይቻለሁ አሉና ፕሮፌሰር እንደለመዱት ቁዘማቸው ውስጥ ገቡ። በአዳራሹ ያሉ ተሰብሳቢዎች ማጉረምረም የጀመሩበት ምክንያት አንዳንዶች በቃ ይህ ሰው ምሁር ነው ሲሉ፣ ከፊሎች ደግሞ የምሁርነትን አያሳይም በሚለው መነታረክ ምክንያት ነበር። ፕሮፌሰር ከቁዘማቸው ሲመለሱ ድምጻቸውን ከፍ አድርገው በኋላም ብለው ሲጀምሩ ጉርምርምታው እየቀነሰ መጣና ጠፋ። ቀልጣፋና በሁሉም ነገር የሚጠልቅ ሰው ነበር። አሁን እንዴት እንደሆነ ትዝ አይለኝም። ወደ አንደኛው የአውሮፓ ሀገር ስኮላር አግኝቶ እንደነበር አውቃለሁ። ሆኖም ስኮላሩን ባገኘበት ሀገር ዩኒቨርሲቲ ውስጥ
በነበረው ቆይታ ቀድሞ እዚህ የነበረውን የተፈጥሮ ሳይንስ የትምህርት ክትትል ቀጥሎበት እንደሆነ አልተከታተልኩም ማለት አልችልም። ፕሮፌሰር ሲቀጥሉ በቅርቡ ወደዚህ ከተመለሰ በኋላ ግን በመንገድ ትራንስፖርት መስሪያ ቤት ውስጥ ተመድቦ ስራ ጀምሮ እንደነበር ሰምቻለሁ። ከትምህርቱ ጋር ስራው ምን ያህል እንደሚጣጣምለት ራሳችሁ መገመት አያቅታችሁ። በጣም በቅርቡ ደግሞ በተለያዩ ቦታዎችና ጊዜያት በሚያደርጋቸው የህዝብ ንግግሮች ላይ መገኘት ያልቀረም። እንደሰማሁት ከሆነ ብዙ ጊዜ አስቀድሞ የሚያነሳው ሐሳብ ፈርዖን ላይ ያተኮረ ነው። እንደውም በአንደኛው ቀን እንደ አሁኑ በተመሳሳይ ሁኔታ ታዳሚዎች፣ ምሁራን በተለያዩ ምክንያት ትምህርታቸውን ያቋረጡ ወይም የተዉ በእኛ መሰሎች አስተያየት አልተማሩም የሚባሉትን ጨምሮ ነበሩበት። እኔ እንጃ ብቻ ለማንኛውም ስለ ፈርዖን ማነሳሳት ይቀናው ነበር። ይወዳል የሚሉም አሉ ብሎ መናገር ቀላል ሊመስል ይችል ይሆናል። በአንደኛው ቀን ንግግሩ ላይ አስታውሳለሁ ከታዳሚዎቹ መካከል አልተማሩም ከሚባሉ ተርታ ተቀምጦ የነበረ ሰው እጁን ወደ ላይ ሰቅሎ ሊጠይቀው ካስፈቀደው በኋላ ብዙውን ጊዜ ስለ ፈርዖን ስትናገር ሰምቻለሁ። ያም ባልከፋ ነበር። ሆኖም ፈርዖን በአንድ ወቅት የኖረ ከፍተኛ ባለስልጣን ነበር። ሆኖም ፈርዖንም የሚለው ስም የዛ ባለስልጣን የግል መጠሪያ ስሙ እንደሆነ ያህል እንድምታ ያለው ንግግር ይመስላል አባባልህ። ግን ፈርዖን ማለት የማዕረግ ስም ይመስለኛል። በግብጽ ውስጥ የነበሩ የጥንት ነገስታት የሚሰየሙበት ነው። ለምሳሌ አጼ፣ ጌታ፣ ጃንሆይ፣ ሰር፣ አምላክ እንደመሳሰሉት ማለት ነው። ይህን ማስተካከል ይቻል ይሆን አለና ጨረሰ። ሌሎች ግን ሌላ ተጨማሪ ጥያቄ ይኖረ ይሆን ብለው ጠብቀው ነበር። የዚህን ሰው ጥያቄ ወይም አስተያየት እንበለው በመድረኩ ላይ ያለው ሰው መልስ ከመስጠቱ በፊት ለተወሰኑ ሰኮንዶች ጥያቄውን አፍጥጦ እየተመለከተው ነበር። ጥያቄውን ከጨረሰም በኋላ እጁን አላወረደም። እንደውም ይባስ ብሎ ወደ መድረኩ አመለከተበትና ፊታቸውን ወደ ኋላ ዞሮ ሲመለከቱት የነበሩትን ታዳሚዎች ፊታቸውን ወደ መድረኩ እንዲመልሱ አደረጋቸው። በዚህ ጊዜ ሰውዬው ወረቀቶቹን ሰብስቦ ከመድረኩ በመውረድ ላይ እና ወደ ውጭ እየወጣ ነበር። በዚህ አይነት ሁኔታ ውስጥ ብዙ ሰዎች ያልጠበቀ ነገር ያደርጋሉ። በአሁኑ ሰዓት እየተለመደ የመጣ ይመስላል። ታዲያ ሁሉም የራሳቸው ምክንያቶች ሊኖራቸው ይችላል አሉና ፕሮፌሰር አሁንም ዝም አሉ። ታዳሚዎቻቸው ፕሮፌሰር በቁዘማ የሚቆዩበት ሰዓት ነው ብለው በማሰብ ነው መሰለኝ ማጉረምረማቸውን ጀመሩ። ሆኖም ፕሮፌሰር ምንም ያህል ሳይቆዩ እንደገና ንግግራቸውን ቀጠሉና አዳራሹም ተመልሶ ጸጥ አለ። ወደ ዋናው ጉዳይ ስንገባ አሉና ፕሮፌሰር የተፈጠረው ውዝግብ በቅርቡ በሀገራችን በሚታተም ጋዜጣ ላይ በወጣው ዘገባ ምክንያት ነው። አዲስ ነገር ይመስል በጣም አጮኸውት ነበር። በውጭ ሀገር ስኮላር አግኝቶ ትምህርቱን ሲከታተል የነበረው የተፈጥሮ ሳይንስ ምሁርና ከአዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ ተመርቆ የነበረው ሰው በቅርቡ በቀን ሰራተኝነት ተሰማርቶ መታየቱ ብዙዎችን አስገርመዋል፣ አስቆጥቷልም የሚለው ነበር። ሹባሹቤ ወደ ቤታቸው ከገቡ በኋላ በማንበቢያ ክፍላቸው ውስጥ ሆነው ወዲያ ወዲህ እየተንጎራደዱ ሰዎች ተምረዋል ወይስ አልተማሩም የሚባል ንግግር
ቢቀር የሚሻል ይመስለኛል። ደግሞም ይህ ሰው የቀን ስራ እየሰራ ትምህርቱን ተከታትሎ የጨረሰ መሆኑ ሊሰመርበት ይገባል። ለነገሩ እሱ ለሌሎቹ ጉዳይ ብሎ አንስቶትም አያውቅም። የምን እየቀጣጠሉ መተረክ ነው እያሉ ፕሮፌሰር ከራሳቸው ጋር ሲያወሩ ነበር ብላ የገዛ ልጃቸው ነግራኛለች። ጁካዙቤ ፕሮፌሰር ልጃቸው እና ሶስተኛው ሰው ቁጥር 4 በዚህ ተጠናቋል። በሌላ ጽሑፍ እስከምንገናኝ ሰላም ሁኑ።